ልብ ብለህ አዳምጠኝ። በዚህ ዘመን ደጋ ብትወጣ ቆላ ብትወርድ ይህን ማርከሻ ፈጽሞ አታገኝም። ምክንያቱም ይህ ማርከሻ የነበረው ከዛሬ 130 ዓመት በፊት የሸዋ አውራጃ ቀይት ከምትባል ቦታ የኔታ እጅጉ በለጠ የሚባሉ አባት ነበሩ። እሳቸው ደግሞ አሁን በህይወት የሉ እና እምዬ ምንም ተስፋ የላትም ነው የሚለው? የለም እንደሱ ማለት አይደለም። ልብ ብለህ አድምጠኝ። ጥበብን እሸዋ ታገኟታላችሁ እንድል ቅዱስ ዳዊት ለተረዳና ሳይስት ላወቀባት የሰለሞን ጥበብ እጅጉን ረቂቅ ናት። ታዲያ ልብ አድርግ፣ ይህ ጥበብ 100 ዓመት ወደ ኋላ ቢመልስህም ለ16 ሰዓት ብቻ ነው የሚያገለግልህ። አይዞህ አትፍራ፣ እሳቸውን ታገኛቸዋለህ። ግነዩ ለእግዚአብሔር ስመየር ስመላለም ምረቱ ግነዩ ለአምላክ አማልክት ስመላለም ምረቱ ግነዩ ለእግዚአ አጋዕዝት ስመላለም ምረቱ ዘገብረ አብዮ መንክረ ባቲቱ ስመላለም ምረቱ ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሳሁ ኩሎ ኃይሎሙ ዘያስተጋቦ ከመዝግ ለማየ ባሕር ወይሰይሞ ውስተ መዛግብተ ቀላያት ተመርሖ ለእግዚአብሔር ኩላ ምድር ወእምኔሁ ይደነግጹ ኩሎሙ ለይነብሩ ውስተ ዓለም።
ነው ጋሽ ይሄ ሁሉ ሲሆን ዝም ማለቱ ምን ነው አላገራገሉ ጋሽ? ምን አገባኝ ልጅ? እኔ ሰላማዊ ሰው ነኝ። እነሱ በጠገቡት ላይ ሰፈር ታች ሰፈር በተጣሉት እኔ ምን አገባኝ? አይ ጥላቸው የሰፈር ልዩነት ነው። አየኔ ቤተ ምን አይነት ስንክልክል ዘመን ላይ አቀ ሰላም ስለንተ ስለ ማርያም ማና እነቴ ሀገር ማላቀ ሰው እንግዳ ነኝ። ምን ፈለክ? እንደው አፍ ማበሻ ምግብ ቢጤ ካላችሁ። ሂድ እንደዚህ ደግሞ ጀመራችሁ? ሂድ እሱ እንዳሻውት ሊሉት ይችላሉ። እኔ ግን ለምየፈውስ የሚሆን መድኃኒት ላምጣ ብዬ ብነሳ እግዚአብሔር አልወደደም መሰል ከዚህ ክፉ ዘመን ላይ ታዲያ ለምየ የሚሆን መድኃኒት ሳላገኝላት ስቀር ነው። አሁን ግዴን ለማተዘን ወንድሜ እኔም አውቀው ያለፈውን ዘመን ጥበብ ካሁን ዘመን መረዳት ጋር አስማምቶ ለብዙዎች ፈውስን የሰጠ የባህል ሕክምና አዋቂ ሰው አውቃል እና አንተም የእናትህን ህመም ትነግረውና መፍትሄ ታገኛለህ። ብሩክ ለዓመታት ስጣጠነው የቆየው የታይም ትራቭል ጥናት ሆኖ ስላገኘኸው በጣም ደስ ብሎኛል። ይኸውልህ ካሳዬ ታዲያ በነገርኩ መሰረት በትንሽ ቡና ጭቅጭቅ አድርገህ አንድም ሳታስቀር በላሞተት እንድትጠጣው ያኔ በሽታዋ ከላዩ ላይ ውልቅ ይልላታል። እግዚአብሔር ያክብርልኝ። በዚህ ጥንቅት ዘመን ስመጣ መድኃኒቱን ፈጽሞ ማላገኘው መስሎኝ ነበር፣ ግን እግዚአብሔር የወደደውን አደረገ። ወይም እንግዲህ ብሩክ ከመጣ አይጠራ ባለፈው መጽሐፍ አዘጋጅቼልሃል። እሱን ይዘት ይላል።